ሰላም ጤና ይስጥልኝ እንዴት ናችሁ ወዳጆቼ ሙለሯ ነኝ ራጊ ፈተናም ቢበዛ እኔ ተረጋጊ ግቤን እንድመት እንግዲህ ዛሬ በሳይፈር ኤፔክስ ቮሊዩም 1 ላይ እኔ በገባሁት ቨርስ ልናወራ ነው። እኔ ብዙ ጊዜ የምታወቀው ያው ሰዎችን ሞቲቬት በማድረግ ነው በግጥሞቼ ምናምንና ብዙ ሰው የሚያውቀው ሙዚቃዬ እንደዛ አይነት ነውና እዚህም ቨርስ ላይ የገባሁት ሳይፈር ኤፔክስ ቮሊዩም 1 ላይ የገባሁት የሞቲቬት የማድረግና እኔ ያለፍኩበትን መንገድና ወደፊት ልደርስበት የምፈልገው ቦታ ላይ ያለውን ነው እንትን ያልኩትና የስኬት መንገዴ በብርቱ ጠራጊ ፈተናም በዛ ተረጋጊ ግቤን እንድመታ ደግሞ ራሴን ላበርታው ከፍ አድርጎኝ እንዲሄድ ጊዜው በተሰጠው ለመሆን ነው እንጂ ዘመን የማሽረው ወድቄ ስነሳ አንበሳ መሆነው ወደፊት ነው እንጂ ደግሞ ዓለም ወደ ኋላ ዜማዬም ደርሳለች ዓለምን አቃላ። ይሄ ግልጽ ነው በጣም ቀጥታ የተናገርኩትና ያው ግቤን እስካሳካ ድረስ መስመሬን ይዤ የትክክለኛው ቦታ እስክደርስ ድረስ ምንም አይነት ነገር አያስቆመኝም እና ደግሞ አለችኝ ብዬ ያቀረብኳት ትንሿ ነገሬ ደግሞ ከጫፍ እስከ ጫፍ ደርሳ ነው የመጣችው። እኔ የተፈጠርኩት እኔ እዚህ ኢንዱስትሪ ላይ የገባሁት ዘመን የማይሽረው ለመሆን ነው የተሻለ ቦታ ለመድረስ ነው የሚል መልእክት ለማስተላለፍ ነው። በሉኝ አልጋ ወራሽ ለምን ቢወደድ ስኬት ጋር ያደርሳል ይሄ እኔ መንገድ። ይሄ ደግሞ ያው ቀጥታ ንግግር ነው። ቢትወደድ የሚል ስም ወጥቶልኛል እና ይሄን ስም አቆዩትና አሁን አልጋ ወራሽ በሉኝ ነው ላረሱ። ይሄን ያስኩትን እንትን ያስኩት ናረለ ጭብጨባ ናረለ ቲፎዞ የከፍታ መንገድ የጀመርኩ ጉዞ ይሳካ እናንተ ጠብቁ እኛ ልንፋለን እስክንወድቁ ፀሐይ እስኪወጣ አልፎ ጨረቃም ማንም አያቆመን ጭራሽ አትሁኑ ሳንካ። በቃ ጭራሽ እኛ መንገድ ላይ እንዳትገቡ እንቅፋት እንዳትሆኑብን ሳንካ እንዳትሆኑብን እናሳካዋለን ይደርሳል ጠብቁን ነው። ለጭብጨባ ለቲፎዞ ምናምን አይደለም ለሆሆይታ ምናምን ለሰሞኑኛ ሳይሆን በቃ ይሄ ትክክለኛ መስመራችን ነው ለማለት ነው። የኢትዮጵያ ሂፕ ሆፕ ኢንዱስትሪ ጥሩ ነው ምንም አይነት ጥሩ እየተያዘ ነው። ታለንት እየወጣ ነው ራፐሮች እየተደመጡ ነው። በፊት ይከብድ ነበር ትንሽ የሆኑ 2-3 ራፐሮች ነበር የሚደመጡት እና ለአንደርግራውንድ ለሆኑ ጀማሪ ለሆኑ ትንሽ ይከብድ ነበረ። አሁን ፕላትፎርሙም ኦዲየንሱም እና ራፐሮቹን የሚያገናኝ ብዙ መስመር ስላለ ፋኖችን በጣም አዳዲስ ነገር ስለሚፈልጉ በጣም አሪፍ ሆኗል። ሂፕ ሆፕ ካልቸር በደንብ እየተወደደ ነው። ኢትዮጵያ ውስጥ ቫይለንስ አይሸጥም። ቫይለንስ ምንም አታመጡ። ስለዚህ ቀይሩት። የሚያዳምጣችሁን ፋን ቤዝ የምትፈልጉት ከሆነ ሁሌም የዛሬ 20 ዓመት የሚሰማ ሙዚቃ መስራት አለባችሁ። ቴልዩ እንዳደረገው እናንተ ማድረግ አለባችሁ። ቫይለንስ ስለማይሸጥ ከዛ ቫይል ውጡ። ታለንታችሁን በትክክለኛው መንገድ አሳዩ፣ አውጡት። ይህንን ነገር እንዳትረሱት። ቫይለንስ ኢትዮጵያ ውስጥ አይሸጥም። ኤፔክስ ኢንተርቴይንመንት አሁን ከሆነ ዝምታ በኋላ ከጫጫታ በኋላ ሂፕ ሆፕ እስካለው አዲስ ሪቮሉሽን ይዞ የመጣ ነው። ብዙ ወጣት ራፐሮችን ይዞ የመጣ ነው። አዳዲስ ድምጾችን ያሰማ ነው። አዳዲስ መልእክቶችን የሚያስተላልፉ እንደዚህ አይነትም ራፐር አለ የሚያስቡ ልጆችን ይዞ የመጣ ነው። በጣም ሰፖርቲቭ በረከት በጣም ሰፖርት እያደረገ ነው። ሪቮሉሽን ነው ይሄ በሳይፈር ኤፔክስ ይዞ የተከሰተውና በጣም አሪፍ ነው። ይመች ቤካ ታበረታቱኝ የምትደግፉኝ እዚህ እንድደርስ ጥሩ ቦታ ደርሼ ማየት የምትፈልጉ ወዳጆቼ በሙሉ ቴንኪው በጣም አመሰግናለሁ። ቤተሰቦቼ ሰፖርት ስለምታደርጉኝ አመሰግናለሁ። አዳዲስ ስራዎችን ይዤ የመጣው ነው። ኮላቦሬሽኖች አሉ። የራሴ ስራዎችን ጨራርሻለሁ። ከዚህ በኋላ በአሪፍ ስራዎች ጠብቁ።